ማንኛውንም ኦርደር ለቬንደሮቻችን በመንሰጥበት ጊዜ የት ላይ ነው ሪከርድ የምናደርገው የሚለው እናያለን ታስክ ፐርቼዝ ኦርደር ይሄ ሁለተኛው ኮምፓርትመንት የቬንደር ትራንዛክሽንን ኢንክሉድ የሚያደርግ ነው ስለዚህ ፐርቼዝ ኦርደር ጥቅሙ ምንድነው እኛ ለቬንደሮቻችን ኦርደር ስንሰጥ አዛን ኢንፎርሜሽን ሪከርድ የምናደርግበት ኤሪያ ፐርቼዝ ኦርደር እንላለን ይሄን በተን ክሊክ በመናደርግበት ጊዜ ይሄ ዊንዶ ይመጣል ለማን ነው ኦርደር የምንሰጠው ለቬንደራችን ነው ቱም ቬንደር በኤልቲዲ ነው ኤቲ ነው ላንድ ረቨኑ ነው ፒሲ ነው ኤስፒ ነው በኤልቲዲ ከሆነ ለምሳሌ በኤልቲዲ እንመርጣለን ኦርደር ዴታችንን እዚህ ላይ ሪከርድ እናደርጋለን ኦርደር ዴት ኦርደር የምንሰጠው ጉድ ትረስት ዴት ያን ዕቃ ሪሲቭ የምናደርግበት የምናወጣው ኦርደሩን እንሰጣለን ኦርደሩን ከሰጠን በኋላ ምን ማድረግ ይኖርብናል ከኛ ከቬንደሮቻችን ዕቃችንን ማውጣት ይኖርብናል ኦርደር ያደረግነው አፍተር መንዝ ከሆነ አፍተር ጃንዋሪ 31 ፐርቼዝ ኦርደር ነበር ለምሳሌ ለዚህ ቬንደራችን አንደኛ ኦርደር ከሆነ 1 ልንለው እንችላለን 20ኛ ከሆነ 20 ልንለው እንችላለን ማለት ነው ይሄ ቬንደር ኦርደር ነምበራችንን እዚህ ላይ ሴት እናደርጋለን ኳንቲቲ ኦርደር የሰጠነውን ኳንቲቲ እዚህ ላይ ሴት እናደርጋለን ለምሳሌ 4 ኳንቲቲ ያዘን ከሆነ 4 ኳንቲቲ ኦር 5 ኳንቲቲ ያዘን ከሆነ 5 ኳንቲቲን እዚህ ጋር እንጽፋለን ብዛቱን አይተም እዚህ ላይ ካልኩሌት የሚያደርገው በግዥ ዋጋ ነው ኮስት ፕራይስ ነው ኮስት ፕራይስ ኦፍ ቢአይ 200 ብር ነው ማለት ነው ጠቅላላ ያምስቱ 1000 ብር ነው ማለት ነው አሁን ይሄን እንደ ኢንፎርሜሽን ነው ሴት የምናደርገው ሴቭ እንላለን እንደ አዲስ ሌላ ማስገባት ከፈለግን እንቀጥላለን ማለት ነው ኦርደሮች ካሉን እናስገባለን ማለት ነው ኦፕን ብለን ማየት ብንፈልግ ኤዲት ማድረግ ከፈለግን አሁን ያስገባነውን ኦርደር ኦፕን እንላለን እዚህ ላይ ይመጣልናል ክሊክ እናደርጋለን ዜን ይሄን ወደ 10 መቀየር ከፈለግን 10 እናደርጋለን ማለት ነው አውቶማቲካሊ 2000 ይሆናል ማለት ነው ይሄ ኦርደሮቻችንን እንዴት ሪከርድ እናደርጋለን እዚህ ላይ ኦርደር ሪከርድ ስናደርግ ሪፖርት ላይ ምንም አይነት ትራንዛክሽን ምንም አይነት ሪፖርት አይታይም ምክንያቱም አዛን ኢንፎርሜሽን ነው ሪከርድ የምናደርገው ከዚህ ውጭ ሪከርድ እናደርግ ከዚህ ውጭ የበለጠ እንትን የለውም ማለት ነው ኢንፍሉዌንስ የለውም በሪፖርታችን እንደ ኢንፎርሜሽን ብቻ ነው የሚያገለግል ጨርሰን መውጣት ከፈለግን ክሎዝ እንላለን ማለት ነው ዶንት ሴቭ ይላል ሴቭ ማድረግ ነበርብኝ ሴቭ ማድረግ ከፈለኩ ሴቭ ላለው ዘን ክሎዝ ለዋለው ማለት ነው